ሰላም እንዴት ናችሁ የመስቲ ቤተሰቦች? በዚህ ቪዲዮ ማቴሪያል አሁንም በድጋሚ የ2017 ጥር ላይ እና ሰኔ ላይ የተሰጡ ጥያቄዎችን አሰባስቤ ይዤላችሁ መጥቻለሁ። ይህ ፓርት 3 ነው። የማኔጅመንት ተማሪዎች፣ ቢዝነስ ማኔጅመንት ተማሪዎች የቪዲዮ እና የጥያቄ የተዘጋጀው ለእናንተ ነው። አስቀድማችሁ ሰብስክራይብ፣ ሼር፣ ላይክ አድርጋችሁ ጀምሩት። አሁን ቀጥታ ወደ ጥያቄዎች እንሄዳለን ማለት ነው። Okay, question number 1. Events which have the same chance of occurring are the probability A. Equally likely events, B. Independent events, C. Dependent events, D. Elementary events. እዚህ መጀመሪያው ጥያቄ ላይ እንግዲህ ተጠይቀው ስለ types of events and their probability value ነው። Equally likely events የምንላቸው events having the same chance of occurrence equally likely events እንላቸዋለን። በጥያቄው መሰረት እንግዲህ ትክክለኛው መልስ equally likely events ነው። why? because equally likely event ከሆኑ አንድ ኤክስፐሪመንት ራን በምናደርግበት ጊዜ ወይም ደግሞ ኤክስፐሪመንቱን በምናካሄድበት ጊዜ እዛ ጋር ያሉት አውትካሞቹ they have the same probability value to happen. ቢን ስንመለከተው ኢንዲፔንደንት ኢቨንት ነው የሚለው። ኢንዲፔንደንት ኢቨንትስ የምንላቸው let's say two events A and B are said to be independent events ከሆኑ so the probability and occurrence of event A does not influence the probability and occurrence of event B. ስለዚህ ኢንዲፔንደንት ናቸው ከተባሉ እዚህ ጋር with replacement ሊሆን ይችላል አሊያም ደግሞ አንደኛው ኢቨንት በሌላኛው ኢቨንት ላይ ምንም አይነት ኢንፍሉዌንስ የለውም ማለት ነው። C dependent events. ዲፔንደንት ኢቨንት የምንለው ሪስፖካር ኦፍ ኢንዲፔንደንት ኢቨንትስ ነው። አንደኛው ኢቨንት አንደኛው አውትከም በሌላኛው ኢቨንት ላይ በሌላኛው አውትከም ላይ ተጽዕኖ ያመጣል ወይም ደግሞ ኢንፍሉዌንስ ያደርጋል ማለት ነው። ኢንፍሉዌንስ ያደርጋል። ለምሳሌ from a deck አንድ ካርድ ድሮ ብናደርግ ዘን ያኛውን ድሮ ያደረግነውን ካርድ ብንዘው ባንመልሰው ዘን እንደገና ለሁለተኛ ጊዜ ሌላ ካርድ በምንመርጥበት ጊዜ መጀመሪያ ላይ ያለው አውትከም መጀመሪያ ላይ ያለው ኢቨንት በሚቀጥለው ላይ በፕሮባቢሊቲው ላይ በኦከራንሱ ላይ ተጽዕኖ ይፈጥርበታል ማለት ነው። ዲ ኤሌመንታሪ ኢቨንትስ የምንለው ደግሞ ሲምፕል ኢቨንት ማለት ነው። so this an event having one single outcome አንድ ሲንግል የሆነ አውትከም ያለው ነው። ለምሳሌ rolling 3 on a die 3 እንግዲህ አንድ የምናገኘው አንድ አውትከም ነው ሲንግል አውትከም ነች ማለት ነው። ስለዚህ ኤሌመንታሪ ኢቨንት የምንለው ሲምፕል የሆነ ኢቨንት ነው ማለት ነው። አውትከሙ አንድ የሆነ ትክክለኛው መልስ choice A equally likely events ይሆናል ማለት ነው። so in equally likely events or outcomes do have the same probability value to happen to occur. Question number 2. In handling the competitive advantage of your firm, you argued that internal resources are more important than external factors in achieving and sustaining competitive advantage. The basic approach you are following is A. The industrial organization approach, B. Resource-based view approach, C. Competitive profile model, D. Porter's competitive force model. እዚህ ጋር የተሰጡን እንግዲህ የተለያዩ አፕሮቾች እና ስትራቴጂክ ሞዴሎች አሉ። ኢንዱስትሪያል ኦርጋናይዜሽን አፕሮች የምንለው እንግዲህ የአንድ ድርጅት ፕሮፊታቢሊቲው እና ኮምፒቲቲቭ አድቫንቴጁ ዲተርሚን የሚደረገው በኤክስተርናል ኤንቫይሮንመንታል ፋክተሮች ነው ብሎ የሚያስብ አፕሮች ነው። ስለዚህ ኢንዱስትሪያል ኦርጋናይዜሽን ስንል የአንድ ኦርጋናይዜሽን ፐርፎርማንሱ፣ ፕሮፊቱ፣ ኮምፒቲቲቭ አድቫንቴጁ ሞር ዲተርሚን የሚደረገው በኤክስተርናል ኢንቫይሮንመንታል ፋክተሮቹ ነው ማለት ነው። እዚህ ጋር ግን የሚለው ምንድነው? ኢንተርናል ሪሶርስ አር ሞር ኢምፖርታንት ዳን ኤክስተርናል ፋክተርስ ኢን አቺቪንግ ኤንድ ሰስቴኒንግ ኮምፒቲቲቭ አድቫንቴጅ ነው። ይሄንን ቤዝ ዲስክራይብ ሊያደርገው የሚችለው ሪሶርስ ቤዝድ ቪው አፕሮች የምንለው ነው። ሪሶርስ ቤዝድ ቪው አፕሮች የምንለው በዋናነት ፎከስ የሚያደርገው ኢንተርናል ሪሶርስ ኤንድ ካፓቢሊቲ ላይ ነው። የአንድ ድርጅት ኢንተርናል ሪሶርሱ፣ ኢንተርናል ካፓቢሊቲው፣ ኢንተርናል ስትሬንግዙ ድርጅቱ ሞር ኮምፒቲቲቭ እንዲሆን ፕሮፊቴብል እንዲሆን የሚያደርግ ነው። ስለዚህ ሪሶርሱ ሬር የሆነ ሪሶርስ ካለው አንድ ድርጅት ኢንኢሚቴብል የሆነ ሪሶርስ ካለው በሌሎቹ ኢዚሊ ኢሚቴት የማይደረግ ነስ
በቀላሉ በሌሎቹ ሰብስቲቲዩት ሊደረግ የማይችል ሪሶርስ ካለው አንድ ድርጅት ኮምፒቲቲቭ አድቫንቴጅ ሰስቴን ማድረግ ቢውልድ ማድረግ ይችላል ማለት ነው። ኮምፒቲቲቭ ፕሮፋይል ሞዴል ስንል ግን አንድ ካምፓኒ ከኮምፒውተሮች ጋር ራሱን ማወዳደር ነው። ሪቫል ፊርምስ ከሚላቸው ጋር ኬይ ሰክሰስ ፋክተሮችን በመጠቀም ከሌላ ሪቫል ወይም ደግሞ ኮምፒውተርስ ጋር ራሱን ማወዳደር ነው። ዲ ፖርተርስ ኮምፒቲቲቭ ፎርስ ሞዴል የምንለው እንግዲህ ወደ 5 የሚደርሱ ፎርሶች አሉ ወይም ደግሞ አንድ ኢንዱስትሪ አትራክቲቭ ነው ወይንስ አይደለም የሚለውን ለማወቅ የምንጠቀምበት ሚካኤል ፖርተር ሞዴል የምንለው አለ ማለት ነው። ባይንግ ፓወርም ስንመለከተው ሌቭል ኦፍ ኢንትራንቱን ኢንቨስቲጌት ማድረግ ይቻላል። ባርጌኒንግ ፓወር ኦፍ ሰፕላየርስ ባየርስ የምንላቸው ወደ 5 የሚደርሱ ሚካኤል ፖርተር አይደንቲፋይ ያደረጋቸው ፎርሶች ወይም ደግሞ ፋክተሮች አሉ። እዚህ ጋር ጥያቄው እንግዲህ ኢንተርናል ሪሶርስ አር ሞር ኢምፖርታንት ዳን ኤክስተርናል ፋክተርስ ቱ አቺቭ ኤንድ ሰስቴን ኮምፒቲቲቭ አድቫንቴጅ ስለሚል ሪሶርስ ቤዝድ ቪው አፕሮች ይሆናል ማለት ነው። ቾይስ ቢ። ኦኬ question number 3. When you conduct research and you may check the normality of your data through a graphical way, the data is normally distributed. This refers to as A. skewed, B. peaked, C. asymmetrical, D. bell-shaped. skewed ስንል right skewed ወይም ደግሞ left skewed ይሆናል። skewed የሆነ ዲስትሪቢዩሽን ወይም ደግሞ ሼፕ የምናገኘው አሲሜትሪካል ከሆነ ነው። ሲሜትሪካል ሳይሆን አሲሜትሪካል ከሆነ skewed ሊሆን ይችላል። skewed to the right ወይም ደግሞ skewed to the left ሊሆን ይችላል ማለት ነው። B peaked የምንለው እንግዲህ it particularly focus on the height of the distribution at the center. peaked መሆኑን እንግዲህ peaked የሚሆነው skewed የሆነ right skewed left skewed ወይም ደግሞ ኖርማል ዲስትሪቢዩትድ የሆነ ሼፕ ወይም ደግሞ ዲስትሪቢዩሽን peaked ሊሆን ይችላል። ስለዚህ peaked መሆኑ it doesn't tell us the shape of the normal distribution. ነስ የዲስትሪቢዩሽን ሼፕ ሳይሆን የሚነግረን ሄቱን ስለሆነ ማለት ነው peaked መሆኑ። አሲሜትሪካል ከሆነ ኖርማል ዲስትሪቢዩትድ አይደለም። ይሄ ምንም የሚያሻማ ነገር አይደለም። አሲሜትሪካል ከሆነ እንግዲህ ራይት ስኪውድ ወይም ደግሞ ሌፍት ስኪውድ እንደሆነ ይታወቃል። ዲ ቤል ሼፕድ ኖርማሊ ዲስትሪቢዩትድ ከሆነ ዳታው ቤል ሼፕድ ነው የሚሆነው። ምክንያቱም ኖርማሊ ዲስትሪቢዩትድ በሚሆንበት ጊዜ ወይም ደግሞ ቤል ሼፕድ በሚሆንበት ጊዜ ኤሪያው ቱ ዘ ሌፍት እና ኤሪያው ቱ ዘ ራይት 50-50% ይሆናል ማለት ነው። 50-50% ይሆናል ማለት ነው። ስለዚህ ቾይስ ዲ ትክክለኛው መልስ ነው ማለት ነው። Question number 4. Your company is experiencing rapid deterioration in performance. To turn things around, you attempted to simplify its organizational structure by divesting divisions or departments, cutting layers in the hierarchy, and downsizing employees to lower operating costs. The type of change you adopted is A. restructuring, B. revolutionary change, C. innovation, D. total quality management. ሪስትራክቸሪንግ ማለት እንግዲህ አንድ ድርጅት ፐርፎርማንሱ እየቀነሰበት በሚሄድበት ጊዜ ሊጠቀመው ወይም ደግሞ ሊያደርገው የሚችል ስትራቴጂ ነው። which means change strategy ነው ማለት ነው። ፐርፎርማንሱ እየቀነሰ በሚሄድበት ጊዜ ያ ድርጅት አንዳንድ ዲፓርትመንቶችን፣ አንዳንድ ቢዝነስ ዩኒቶችን፣ አንዳንድ ዲቪዥኖችን ዳይቨስት ማድረግ፣ መሸጥ ወይም ደግሞ መዝጋት ይሆናል። ኦርጋናይዜሽናል ሃይራርኪውንም መቀነስ ማስወገድ ይሆናል። እንዳስፈላጊነቱ የሰራተኛውን ቁጥር መቀነስ ሊሆን ይችላል። the ultimate objective of restructuring is to minimize the operational costs and to bring or improve efficiency. ስለዚህ ኮስቱን ኦፕሬቲንግ ኮስቱን ለመቀነስ ኤፊሺየንሲውን ደግሞ ኢምፕሩቭ ለማድረግ የምንጠቀመው ሪስትራክቸሪንግ ይሆናል ማለት ነው። ስለዚህ እዚህ ጋር መመልከት መቻል ያለባችሁ እነዚህን ነገሮች ነው። የተለያዩ ዲቪዥኖችን ወይም ዲፓርትመንቶችን ዳይቨስት ማድረግ፣ ኦርጋናይዜሽናል ላየርስ ኦርጋናይዜሽናል ሃይራርኪውን ከት ማድረግ፣
and downsizing or reducing the number of employees እነዚህን ሶስቱን ነገሮች ስንመለከታቸው ሪስትራክቸሪንግ ነው። ሪቮሉሽነሪ ቼንጅ የምንለው እንግዲህ በጣም ማሲቭ የሆነ ኔንስ ፐርቫሲቭ የሆነ ሳደንሊ ምን ሊፈጠር ይችላል? ቼንጅ ሊመጣ ይችላል። ሶ ማሲቭ ለሆነና ፐርቫሲቭ ለሆነ ቼንጅ በሚመጣበት ጊዜ የምንጠቀመው ሪቮሉሽነሪ ቼንጅ የምንለው ማለት ነው። ኢኖቬሽን በዋናነት ፎከስ የሚያደርገው አዳዲስ ፕሮዳክቶችን ማምረት፣ አዳዲስ ሰርቪስ መስጠት ነው። ሶ ምንም ይሄ የሚያስቸግር ነገር አይደለም። ቶታል ኳሊቲ ማኔጅመንት the philosophy particularly focus on improving the quality process ኳሊቲ ላይ ፕሮዳክት ኳሊቲውን ሰርቪስ ኳሊቲውን ማሻሻል ነው። so it is a continuous process. So choice A is the best answer for question number 4. Question number 5. Which one of the following is nature of service? A. Inventory. B. Tangible. C. Low customer contact. D. Perishability. Okay. እንግዲህ እዚህ ጋር nature of service ስንመለከተው service cannot be inventory and service is intangible. low customer contact የሚለው ሲሆን ስንመለከተው there might be self-providing companies having a low customer contact. እንግዲህ ጋዱን ዓለም ስንመለከተው አንዳንድ ሰልፍ ፕሮቫይዲንግ ካምፓኒዎች ከስተመር ኮንታክታቸው ሎ ሊሆን ይችላል፣ ግን አብዛኛውን ስንመለከተው ከስተመር ኮንታክቱ ሰርቪስ ላይ ሃይ ነው። ዲ ፐርሻቢሊቲ። ኦኬ ኤ አይሆንም። ሰርቪስን ኢንቨንተር ማድረግ አንችልም፣ ምክንያቱም ሰርቪስ በምንሰጥበት ጊዜ በዋናነት የምንመለከተው ፐርፎርማንሱን አክቱን ነው ናይስ እንጂ ፊዚካል ፕሮዳክቱ ላይ አይደለም። ስለዚህ ሰርቪስን ኢንቨንተር ማድረግ አንችልም። ኢንታንጂብልም ነው። ታንጂብል ሊሆን የሚችለው ፊዚካል ፕሮዳክቶች ናቸው which means goods የምንላቸው ማለት ነው። ሲ ሎው ከስተመር ኮንታክት አስቀድሜ እንደነገርኳችሁ ሰርቪስ ላይ በዋናነት አትሪቢዩት የሚደረገው ነገር ምንድነው? ሃይ ከስተመር ኮንታክት ይፈልጋል። ምክንያቱም እዚህ ጋር the service is given at a time which means production and consumption is given simultaneously. ሰርቪሱን የምናዘጋጅበትና የምንሰጥበት ሰዓት ወይም ደግሞ ሰርቪሱን የምናመርትበት የምናዘጋጅበት ሰዓትና ኮንሱም የሚደረግበት ተመሳሳይ ሰዓት ስለሆነ ማለት ነው ሃይ ከስተመር ኮንታክት ይፈጠራል ማለት ነው። በዛ ጊዜ ሰርቪሱን ለማግኘት የግድ ፊዚካል አፒራንስን ይጠይቃል ማለት ነው። ሌትስ ሴይ ባርበር ሾፖችን ወይም ደግሞ ጸጉር ቤቶችን ስንመለከት የግድ አንድ ሰው ጸጉሩን በሚስተካከልበት ጊዜ የሱን ፊዚካል አፒራንስ ወይም ደግሞ ፊዚካል ኤግዚስተንስ የሚጠይቅ ስለሆነ ማለት ነው። ፐርሻቢሊቲ ነው በዋናነት ሰርቪስ ፕሮዳክቶቹ ፐርሻብል ናቸው። ለምሳሌ ያልተጠቀምናቸው ሆቴል ላይ ያሉ ሩሞች ካሉ፣ ሆቴል ላይ ያሉ አልጋዎች ካሉ ያልተጠቀምናቸው፣ ወይም ደግሞ ፍላይት ስኬጁሎችን ብንወስድ እንዳንድ ኤግዛምፕል አንድ ፕሌን ሳይሞላ ለምሳሌ 10 መቀመጫዎች ሳይሞሉ ከአንድ ሀገር ወደ ሌላ ሀገር ፍላይት በሚያደርግበት ጊዜ ፐርሻብል ሆነ ማለት ነው which means 10 መቀመጫዎች ወይም ደግሞ ያልተጠቀምነው ሰርቪስ ካፓሲቲ ነው እንግዲህ ፐርሻብል የሚሆነው ማለት ነው። ስለዚህ ፐርሻቢሊቲ ነው choice D። ስድስተኛው ጥያቄ what is the purpose of the dummy row or column in transportation model? A. To increase supply. B. To increase demand. C. To decrease demand. D. To make the problem balanced. እንግዲህ ደሚ ሮው ወይም ደግሞ ደሚ ኮለመን የምንጨምርበት በዋናነት ትራንስፖርቴሽን ፕሮብለሙን ሶልቭ ለማድረግ የግድ ዲማንድ ኤንድ ሳፕላይ ሳይዱ ኢኩቫለንት ወይም ደግሞ ባላንስድ መሆን መቻል ስላለበት ነው። ሶ በዋናነት ሳፕላዩን ለመጨመር ወይም ደግሞ ዲማንዱን ለመጨመር ወይም ደግሞ ለመቀነስ አይደለም። ትራንስፖርቴሽን ፕሮብለሙን ካልኩሌት ለማድረግ ወይም ደግሞ ሶልቭ ለማድረግ both the supply and demand side has to be balanced. supply እና demand የምንለው የግድ ባላንስድ መሆን ስላለበት ነው። so to make the problem balanced we have to add a dummy row or dummy column in the transportation model. choice D ይሆናል ማለት ነው። question number 7. in blank the supplier brings together a package of skills that will provide an integrated service for the foreign company. A. Management contract.
ቢ ፍራንቻይዚንግ፣ ሲ መርጀር፣ ዲ ኤክስፖርቲንግ። እነዚህ እንግዲህ የተሰጡን እዚህ ጋር አራት ኦፕሽኖች ኢንትሪ ስትራቴጂዎች ናቸው። ማኔጅመንት ኮንትራክት የምንለው በዋናነት አንድ ካምፓኒ ለፎሪን ካምፓኒው ማኔጅመንት ስኪሉን መስጠት ወይም ደግሞ ማስተላለፍ ሰፕላይ ማድረግ ነው። A package of management skills must be transferred or given from one company to a foreign company. So it is a service agreement in between one company and the foreign company. በአንደኛው ካምፓኒና በፎሪን ካምፓኒ መካከል የሚደረግ ሰርቪስ ኮንትራክት ነው ወይም ደግሞ ሰርቪስ አግሪመንት ነው ማኔጅመንት ኮንትራክት የምንለው ማለት ነው። ስለዚህ ምንድነው እዚህ ጋር ሰፕላይ የምናደርገው ማኔጅመንት ኮንትራክት ላይ ሲባል ማኔጅመንት ስኪል ነው፣ ማኔጅመንት ኖው ሃው ነው። ናይስ። ቢ ፍራንቻይዚንግ የምንለው ግን ፍራንቻይዚንግ ይሄ ኢንትሪ ስትራቴጂ በዋናነት ፎከስ የሚያደርገው ምንድነው? ሌላ ሀገር ላይ ኢንቨስት ማድረግ በምንፈልግበት ጊዜ ብራንዱንና ቢዝነስ ሞዴሉን እንሰጣቸዋለን። ናይስ። ሶ ያንድን ካምፓኒ ብራንድ ያንድን ካምፓኒ ቢዝነስ ሞዴል መስጠት ነው ፍራንቻይዚንግ የምንለው ማለት ነው። መርጀር የምንለው እንግዲህ ሁለት ተቋማት ወይም ደግሞ ሶስት ሊሆኑ ይችላሉ ሙሉ በሙሉ አዲስ ሌላ ኢንቲቲ ኢንታይሊ ኒው ኢንቲቲ ወይም ደግሞ ኦርጋናይዜሽን በሚመሰረቱበት ጊዜ የሚፈጠር ኢንትሪ ስትራቴጂ ነው ማለት ነው መርጀር የምንለው። ኤክስፖርቲንግ ሎካሊ ወይም ደግሞ ዶሜስቲካሊ ፕሮዲስ የተደረገን ፕሮዳክት ወደ ሌላ ሀገር ኤክስፖርት ማድረግ ወይም ደግሞ መሸጥ መቻል ነው ኤክስፖርቲንግ የምንለው። ስለዚህ በጥያቄው መሰረት እንግዲህ ጥያቄው የሚለው ምንድነው? a package of skills ነው። which type of skill? management know how። አንድ ካምፓኒ ለፎሪን ካምፓኒው ምን ማድረግ መስጠት ነው ወይም ደግሞ ሰፕላይ ማድረግ፣ ይሄ ማኔጅመንት ኮንትራክት ይባላል ማለት ነው። choice A። okay. Question number 8. As a leader, you believe that it is the leader's job to provide followers with information, support, or other resources necessary to achieve goals. This quality is best explained by A. Past goal theory, B. Transactional leadership theory, C. Charismatic leadership theory, D. Trait leadership theory. Past goal theory of leadership የምንለው እንግዲህ ፎከስ የሚያደርገው ምን ላይ ነው? አንድ ሊደር በዋናነት ፓዙን ክሊር ማድረግ መቻል አለበት ለፎሎወሮቹ። አስፈላጊ የሆነውን ኢንፎርሜሽን፣ አስፈላጊ የሆነውን ሪሶርስ፣ አስፈላጊ የሆነውን ሳፖርት መስጠት ወይም ደግሞ ማድረግ መቻል አለበት ለፎሎወሮቹ። ይሄ በሚሆንበት ጊዜ ፎሎወርስ የምንላቸው ወይም ደግሞ ሌሎቹ አልቲሜትሊ ኦርጋናይዜሽናል ጎሉን የራሳቸውን ፐርሰናል ጎልም ሪያላይዝ ወይም ደግሞ አቺቭ እንዲያደርጉ ያስችላቸዋል ነው። ስለዚህ ፓስ ጎል ቲዮሪ ነው ትክክለኛው መልስ ማለት ነው። ኦኬ ሶ እነዚህን ይመስላሉ 8 ጥያቄዎች። አሁንም ፓርት 4 ይቀጥላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ላይክ አድርጉላችሁ፣ ሌሎች ጓደኞቻችሁን ይደርሳችሁ። ቴንክ ዩ